አንዳንድ ሰዎች ደግሞ እኔ ጋግሬ ነው በላውና ከዚህ በቃ ሁላችሁም ጋግራችሁ ብሉ ትላላችሁ። እውነት ለመናገር ይሄ ፕሪዘርቫቲቭ የሚጨመረው ሊጡ ላይ ብቻ አይደለም፣ ዱቄቱም ላይ ጭምር። ዱቄቱ ላይ ከተጨመረ ሌላ ሰው ጋገረው አንቺ ጋገርሽው ምንም ለውጥ የለውም። የምትገዢው ዱቄት ኦልሬዲ ፕሪዘርቫቲቭ አለ። በነገራችን ላይ እንዲህ የሆነው ቡኮው እንጂ እንዲህ አይነት ነገር ከጤፍ ውስጥ አገኘው አላልኩኝም። ይህን ያለው ይህንን ቪዲዮ ኮመንት ስር ያስቀመጠልን የቪዲዮ ባለቤት ሰው ነው። እኔ ባለፈው ስለዚህ ቪዲዮ ስሰራ ሊጥ ውስጥ ጨርቅ ወይም ቆዳ ነገር ገብቶ ተገኘ አይነት ነገር ነበር ትርጉም ሰጥቼ ያብራራሁት ወይም ቪዲዮን የሰራሁት። እሱ ግን ያን ቪዲዮ ካየ በኋላ ትክክል አይደለም፣ ቡኮው ነው ወደ እንደዚህ ነገር የተቀየረው እንጂ ውስጡ ጨርቅ ወይንም ቆዳ ነገር ስለነበረበት አይደለም በሚል እርምት ሰጥቷል። ሙሉ ሀሳቡን ቀጥሎ አነባለሁ። ይህን ቪዲዮ የሚያዘጋጀሁት ለዚሁ ጉዳይ ሙሉ መረጃ ለመስጠት ያክል ይህንን ኮመንት ስር የፖስትኩት እኔ ነኝ። ምንድን ነው የሆነው መስላችሁ? መስቀል ጤፍ በመባል የሚታወቅ ጥቁር ጤፍ ገዝቼ እንጀራ ለመጋገር አቦካሁቲ። ከሁለት ቀን በኋላ ሳየው ሻክቷል እና ግራ ገባኝ። እንደገና አቦካሁቲ። አሁንም በሁለተኛው ቀን ሳየው ሻክቷል። እንዴ ብዬ እህቴ ጋር ሜሪላንድ አለች፣ እሷ ጋር ደውዬ የሆነውን ነገር ነገርኳል። እሷም በአሁኑ ዘመን ሰውን ማመን ከባድ ነው፣ ስለዚህ እህሉን ጣለው አለችኝ። እሺ ብዬ ግን ሙሉ እህሉን አልጥልም፣ እንደገና ሞክራለሁ ብዬ ሌላ ዙር አቦካሁት። ሶስተኛ ላይ ያቦካሁትን ከ3 ቀን በኋላ ሳየው አረንጓዴ ሆኖ ሞልድ ይዟል። ከዛም እስቲ ብዬ ሲንኩ ላይ ገለበጥኩ። ከዚያም እንዲህ ሆኖ አገኘው። በነገራችን ላይ እንዲህ የሆነው ቡኮው እንጂ እንዲህ አይነት ነገር ከጤፍ ውስጥ አገኘው አላልኩኝ። ይህንን መልእክት ያስቀምጠልን ኒው ደግ ጌታ የሚባል የፌስቡክ ባለቤት ነው። እዛው ፌስቡክ ላይ ልታገኙ ትችላላችሁ። ኮመንት ላይ የቪዲዮ መልእክቱን እና ጽሁፉን ያስቀመጠው እሱ ነው። ከዛ በተረፈ ግን ይህንን ቪዲዮ ለመስራት የተገደድኩ ሌላም እንዲሁ የፌስቡክ ባለቤት ኮመንት ስር ለሌላ ማህበረሰብ አስበ ከሆነ የጤፉን ስምና የት ሀገር እንደሆነ መግለጽ ጠቃሚ ነው፣ ያለበዛ ወሬ ነው ብለውኛል። ትክክል ሊሆኑ ይችላል ያስባለሁ። ግን እንደተናገርኩት እኔ ይህን ጉዳይ ፌስቡክ ላይ የሚፈታ ጉዳይ አይደለም። ሁሉም ሰው አንድ ላይ እንዲንቀሳቀስ ነው። ይሄ ለአንድ ሰው የሚተው ጉዳይ አይደለም። እንጀራ ተጠቃሚ የሆነ ኢትዮጵያዊ በሙሉ በአንድ ላይ ሊንቀሳቀስ ይገባል። የሚወሩትን ሩመሮች ማጽዳት ማጥራት ይገባል። ከዛ አንጻር እሱን እንቅስቃሴ ለመፍጠር እንጂ እኔ ጠበቃ ሁኜ በየሀገሩ እንቅስቃሴ ምንድነው ክስ ለመፍጠር ምናምን ነገር አይደለም። ያም ማድረግ አይቻልም። ግን ግንዛቤ ለመፍጠር እና ደግሞ ሀሳቡን ወደ ሚዲያ በማምጣት በብዙዎች አንድ ላይ ተባብረው የሆነ ነገር እንዲያደርጉ ካናዳ ያሉ፣ አሜሪካ ያሉ፣ ሌላም ቦታ ያሉ ሰዎች ሁሉ ይህን ጥያቄ የሚያነሱ ከሆነ እንጀራ አቅራቢዎችም ይጠነቀቃሉ። ተገቢውን ጥንቃቄ በማድረግ ጥሩ የሆነ እንጀራ ወይም የእንጀራ ዱቄት ለህብረተሰብ ያቀርባሉ እና ያን ግንዛቤ መፍጠር ነው እንጂ ከዚህ በላይ በፌስቡክ ላይ የሚሰራ ነገር ያለ አይመስለኝም። ወርዶ የሚሰራ ነገር ግን ሁሉም በትብብር በያለበት አካባቢ በያለበት ሀገር ማድረግ የሚገባው ነገር ነው ብዬ አስባለሁ። እንደዚህ ነው። ከዚህ በተረፈ ግን ሌላ አበባ ታደሰ የምትባል እንደዚሁ የዚህ ጤፍ ተጠቃሚ የመስቀል ጤፍ ተጠቃሚ ናት። 12 ዓመት ተጠቅሚ ያለሁ ብላለች። እንደዚህ አይነት ችግር አጋጥሞኝ አያውቅም፣ ይሄ ውሸት ነው ብላለች። እንግዲህ ሁለት አይነት ሀሳብ ነው እዚህ ጋ ያለው። አሜሪካ ያላችሁ ይህንን ጤፍ የምትጠቀሙ እናንተ ዳኛ ሁኑ። ከራሳችሁ ልምድ ያለውን ነገር አይታችሁ ችግር ካለ ተሰብስባችሁ ወይም የሆነ ነገር አላል የሚመለከተው አካል አለ እንደዚህ አይነት ችግር ሲያጋጥም ለሚመለከተው አካል ሪፖርት ማድረግ ያስፈልጋል። ችግር ከሌለ ደግሞ ምናልባት አልፎ አልፎ የሚከሰትም ነገር ከሆነ ከዱቄት አስመጪው ጋር በስነ ስርዓት መነጋገር፣ እንደዚህ አይነት ነገር አጋጥሞኛል ምንድን ነው ብሎ ፊት ለፊት ነገሮችን ከዱቄት አስመጪዎች ጋር መነጋገር ያስፈልጋል ብዬ አስባለሁ። እኛ ቢዝነስ ኦነሮችንም የመጉዳት ዓላማ አይደለም፣ ግን እነሱም እኛም በማንጎዳበት መልኩ ይሄ ነገር እርማት ሊደረግበት ይገባል ከሚል አንጻር ነው እና ሁለት አይነት ሀሳብ ነው ያለው። ችግር አለ ያለው ሰውዬ ከነ ቪዲዮ አምጥቷል፣ ያጋጠመውን ነገር በዝርዝር አስረድቷል። ሌላኛዋ ደግሞ የዚሁ ጤፍ ተጠቃሚ የሆነች ግለሰብ ችግር የለም 12 ዓመት ተጠቅም ያለው ይሄ ውሸት ነው ብላለች። ሌሎች ተጠቃሚ ምን እንደምትሉ እንግዲህ ከእናንተ መስማት ከቻልን ጥሩ ነው። ካልሆነም ግን ይህንን የምትጠቀሙ ሰዎች የራሳችሁን ልምድ አይታችሁ ችግር ካለ እናንተ ማድረግ የሚገባችሁን ነገር ማድረግ መቻል አለባችሁ ማለት ነው። በአጠቃላይ ይሄ ነው። ይህን ቪዲዮ የሰራሁት ሰውየው ማስተካከያ አለኝ ስላለ ነው ይህን ቪዲዮ የሰራሁት። ከዚህ በተረፈ ግን በአጠቃላይ ከዚህ ከእንጀራ ጋር ተያይዞ የሚነሱ ነገሮችን ጠቅለል ባለመልኩ ከዚህ ይህን እንቅስቃሴ ከጀመርኩ ጀምሮ የተረዳውን ነገር ቢኖር የሚወሩት ነገሮች አንዳንዴ በጣም የተጋነኑ ናቸው፣ ከእውነታ የሚራቁ ናቸው። ብዙዎችም በኮመንት እንዳሉት እኔም ላቦራቶሪ ውስጥ ትንሽ ልምድ እንዳለው ሰው የምረዳው ነገር አንቲባዮቲክ የሚባለው ነገር
ባክቴሪያ ላይ የሚሰራ ፕሪዘርቫቲቭ ወይንም እንዳይበላሽ የሚከላከል ኬሚካል ነው። የተለያዩ መድኃኒቶች ቴትራሳይክሊን፣ አምፒሲሊን፣ አሞክሳሲሊን፣ ሴፍትራክሶን፣ ሲፕሮፍሎክሳሲን ብዙ አይነት አንቲባዮቲኮች አሉ። እነዚህ በሙሉ የሚሰሩት ባክቴሪያዎች ላይ ነው። ስለዚህ አክት ማድረግ ከቻሉ ሊያደርጉ የሚችሉት ባክቴሪያ ነክ ነገሮች ላይ ነው እና ጤፍ ደግሞ የሚበላሸው በይስት ነው፣ ፈንገስ ነው። እንደዚህ አይነት ነገሮች እንዳይሻግቱ ወይንም እንዳይበላሹ መከላከል የሚቻለው አንቲባዮቲክ ሳይሆን አንታይ ፈንገስ የሆነ ኬሚካል ስንጠቀም፣ ከዚህ አንጻር ብዙዎቹ ሊጠቀሙ ይችላል ተብሎ የሚገመተው ባለፈውም እዚህ ካናዳ ያለው ሰው ልምዱን እንዳካፈለን ሶዲየም ሶርቤንት እንዲሁም ደግሞ ፖታሲየምም አይነት ሌሎችም ይኖራሉ። ብዙ ፈንገስን ወይም ፈንጌል የሆነ ነገሮችን መከላከል የሚችሉ ኬሚካሎች እነሱን ነው ሊጠቀሙ የሚችሉት። እነሱን ካልተጠቀሙ ውጤታማ ሊሆኑ አይችሉም። ስለዚህ ፈንገስን ወይም ይስትን ሊከላከል የሚችል ኬሚካል ነው የሚጠቀሙት የሚለው በደንብ ያስኬዳል። ስለዚህ በአጠቃላይ ግን የሚወሩ ነገሮች በጣም ብዙ ናቸው፣ ሰፊ ናቸው። ስለዚህ ይህን ጉዳይ ከእንደዚህ አይነት ግርግርና ከእንደዚህ አይነት አላስፈላጊ ንትርክ ለማጽዳት አሁንም ዞሮ ዞሮ የሚመለከታችሁ የእንጀራ ባለቤቶች ናችሁ፣ እንጀራ አምራቾች ናችሁ። አንዳንድ ሰዎች ደግሞ እኔ ጋግሬ ነው በላውና ከዚህ በቃ ሁላችሁም ጋግራችሁ ብሉ ትላላችሁ። እውነት ለመናገር ይሄ ፕሪዘርቫቲቭ የሚጨመረው ሊጡ ላይ ብቻ አይደለም፣ ዱቄቱም ላይ ጭምር። ዱቄቱ ላይ ከተጨመረ ሌላ ሰው ጋገረው አንቺ ጋገርሽው ምንም ለውጥ የለውም። የምትገዢው ዱቄት ኦልሬዲ ፕሪዘርቫቲቭ አለ። ስለዚህ የምንገዛውም ዱቄት እንደዛ ነገር አለ ማለት ነው። ዞሮ ዞሮ የዱቄትም ሆነ የእንጀራ አምራቾች ይህን ነገር ግልጽ ልታደርጉ ይገባል። ይሄ ፕሪዘርቫቲቭ አለው ይሄ የለው የሚለውን ነገር ግልጽ ማምጣት አለባት። ከዛ በተረፈ ከኢትዮጵያ የሚመጡ እንጀራዎች ተወደደም ተጠላም ግማሽ ቀን ያሳልፋል፣ ቢያንስ ግማሽ ቀን ያሳልፋል። አየር ላይ ሙቀት ይኖራል፣ እንደዚህ። ስለዚህ ፕሪዘርቫቲቭ ከሌለው እንጀራው የመበላሸት እድሉ ሰፊ ነው። እንጀራው እዚህ መጥቶ የሚበላሽ ከሆነ ለእንጀራ አስመጪውም ለእንጀራ ገዢውም ተጠቃሚውም ውጤታማ አይደለም። ስለዚህ ባለፈውም እዚህ ያናገርኩ ሰው እንደነገረኝ ከሆነ ፕሪዘርቫቲቭ መጠቀም የግድ ነው ለሁላችን፣ ለቢዝነስ ኦነሮቹ፣ ለእኛም ተጠቃሚዎቹ። ስለዚህ ዋናው ነገር ምንድን ነው የሚጠቀሙት? ሴፍ የሆነ ነው ወይ? የሚመለከተው የካናዳ ሆነ የአሜሪካ መንግስት እንደዚህ ከምግብ ጋር የተያያዙ ነገሮችን የሚመረምር የሚከታተል ድርጅት ይሄን ጉዳይ ያውቀዋል ወይ? አፕሩቭድ አድርጎታል ወይ? ሰርቲፋይድ ሆኗል ወይ የሚለውን ነገር ማጣራት እንጂ ፕሪዘርቫቲቭ ለምን ገባበት የሚል ንትርክ መፍጠር አያስፈልግም። ሌሎችም ምግቦች ብዙ ውጭ ሀገር ብዙ ነገሮች ላይ ፕሪዘርቫቲቭ ይጨመራል። ያው እነሱ ሴፍ ነው ብለው ስላሉን እንግዲህ ሴፍ ነው ብለን ሳይድ ኢፌክት ይኖረዋል፣ ግን አነስተኛ የሆነ ሳይድ ኢፌክት ነው ብለው ስለሚያስቡ እነሱ አፕሩቭድ አድርገውታል። እና እንደዚህ አይነት ነገሮችን መንግስት የፈቀዳቸው የሚመለከተው አካል አፕሩቭድ ያደረጋቸውን ነገሮች መጠቀም ችግር አለው ብዬ አላምንም። እኔ በራሴ ችግር የለውም ችግር አለው እኔ አልፈልግም የምትሉ ከሆነ ደግሞ የምትገዙትንም ጤፍ ትጠነቀቁ ይገባል። እቤት ስለጋገራችሁ እናንተ ሴፍ ናችሁ ማለት አይደለም። ከዛ በተረፈ የሚገባውን ጥንቃቄ ካደረጋችሁ ይህን ነገር ማስወገድ ትችላላችሁ ማለት ነው። እነዚህ ነው እንግዲህ በአጠቃላይ ብዙ ለመወያየት ሞክረናል። ከዚህ በላይ ብዙ መግባት የሚቻል አይመስለኝም። ለማንኛውም አንዳንድ በጣም ወሳኝ ነገሮች ካሌሉ በስተቀር በዚህ ጉዳይ ላይ ከዚህ በላይ ትንሽ ይሰለቻል። ቦሪንግ የሆነ ሳብጀክት ነው። አስፈላጊ ነው፣ ግን በየቀኑ ነገር ማውራት ትንሽ ይሰለቻል እና በጣም አስፈላጊና ኢምፖርታንት ካልሆነ ከዚህ በኋላ በዚህ ጉዳይ ላይ የመመለስ ሀሳብ የለኝም። ነገር ግን ይህንን እንቅስቃሴ ሁሉም በየአካባቢው እንዲያደርግ ትንሽም ቢሆን ንግግር መነጋገሪያ ነገር ፈጥረናል። ይህን ተጠቅመው ትንሽ እንቅስቃሴ ማድረግ በየአካባቢው ከሁላችንም ይጠበቃል። ካልተባበርን፣ ሁላችንም ካልተንቀሳቀስ በሶሻል ሚዲያ ላይ የሚደረግ ምንም አይነት ለውጥ ሊኖር አይችልም። አክሽን ይፈልጋል። ያን ደግሞ ሁሉም በየአካባቢው እጁን ሲያስተባብር ነው ለውጥ ሊመጣ የሚችለው ነው። ያን ነገር ማድረግ ያስፈልጋል። አብራችሁን ስለቆያችሁ አመሰግናለሁ።